ግን ይጨቆናሉ ብለህ ታስባለህ እንዴ? ነው ይጨቆናሉ ሳይሆን ላይክ አፋቸውን ይከፍቱባቸዋል አንዳንድ ሰዎች ሶሻል ሚዲያ ላይ ምናምን። ያ ተገቢ አይደለም። ያ ተገቢ አይደለም በሚለው ነው እንጂ ማንያሽ አሪፍ ነው። ማርያም እንደ ኢኮኖሚካሊ እኮ እናንተ ኢትዮጵያ ውስጥ ካሉ ሰዎች እኮ በጣም እኮ የተሻላችሁ ናቸው። እስከ 90 ይከፈለናል እያለች ነው። አሪፍ ነው። እስከ 100 ሺህም እያሉ ነው እዚህ እና ለፍተን እኮ ነው። ኧረ እባክሽ እዚህ ያለው ሳይለፋ ነው። ኢትዮጵያ ያለው ድንጋይ እየፈለጠ በቀን ስንት ነው የሚያገኘው? ድንጋይ እየፈለጠ ብሎ እጁና መዶሻውን አትለዩም። እንደዚህ ነክተሽ ስንት ነው የሚከፈለው ታውቂያለሽ? እግዚአብሔር ይመስገን አትይም እንዴ? ደግሞ ቆንጅዬ ናቸው፣ የዋህ ናቸው። እኔ 135 እያለች እኔ ጊፍት አትስጥ ብዬ ነበረ 135 ጨረስ። እኔማ እቆጣለሁ እኮ ማንም ሰው እኔ አንዷ የሆነ ጊዜ ጊፍት ሰጠችና የማርያም ገባሬ ሁለተኛ እንዳሰጭ ብዬ ቴክስት አደረኩኝ ስወጣ ማለት ነው። አሁን አንዷ ምን ይነጋል 135 ይከፈለኛል አላለችም? ሚኒ 45 እነሱ ከአሁን ስለ ገንዘቡ አይደለም ባይዘው የሚያስጨንቃቸው የሰው ሀገር መሆኑ ነው የሚደብራቸው። የሰው ሀገር ነን ነው ላይፍ ኢዝ ሃርድ። እነሱ የብር ጉዳይ አይመስለኝም። የብር ጉዳይ ነው ጋይስ። እናንተ አሁን ብዙ ጊዜ የምትማረሩበት ምናምን የሰው ሀገር መሆኑ አይደለም። የስ የሰው ሀገር ደን ደግሞ ይኸውልሽ ኢትዮጵያ የለመድነው ነገር አለ አይደል? ሰው ነው ተብሎ እዚህም ያው ኦፍ ኮርስ ትከበራለች። ግን ነገሩ ኢትዮጵያ ራሱ ሰራተኛ መች በስርዓት ይከበራል? እኮ ነው የምልህ። ነገሩ ከኢትዮጵያ አሰሪዎች የአረብ ሀገር አሰሪዎች አይሻላችሁም እንዴ? እውነቱን ለመናገር ግን አረ አይሻልም ጋይስ እንዴ? አረ ይሻላችኋል በእናታችሁ። አረም ዝም ብላችሁ 2 ዓመት እኮ የፈጠነ ስሪት አድርጋችሁ ወደ ሀገራችሁ ያውም 1000 ብር 2000 ብር እየከፈሉ ስንት ሺህ ነው? 4000 5000 ምናምን እየከፈሉ ብር የሚያንበጣጥሳቸው ግን አሰሪ ተብዬዎቹ አንዳንዶቹ ከባድ ናቸው። ኢትዮጵያ ውስጥ እኮ አሰሪ ግን በጣም ሃርድ ናቸው ታውቃላችሁ። ማርያም ሳብልዬ ዌልካም የኔ እናት፣ ዌልካም የኔ እናት፣ ዌልካም ዌልካም ዌልካም። ቲንክ ሶ ማች አመሰግናለሁ። አሪዎች እንዴት እንደሚያረጋቸው ወጪ የለባቸውም። ማራው በእናትህ እንደውም የማዳም ቅመሞች እዚህ አረብ ላይ እኮ ነው ደግሞ አረብ ደግሞ ከወደዳችሁ ደግሞ በጣም የዋሃዎች ናቸው። ለእናንተ ከወደዱሽ እባክሽ ምንም ያወርሱሻል። ቲፕም ይሰጣሉ አሉ። ቲፕም ይሰጣሉ ነው ያወርሱሻል። እቺ ደህና ሰራተኛ ነች። ለልጄ እንዴ አተ ለልጄ ያወርሳታል። እንደዚህ ማለት ነው። ባክ ሲወዱ ታይቃቸው እስኪ ንገሩኝ እስኪ እንደዛ ብለው ከዚህ ስራ ትውጣ ምናምን ሊሉሽ ከዚህ ስራ ትውጣ እኔ ላቋቁማት ምናምን። ኧረ በእናትህ እንደዛ ነው ጋይስ፣ ንገሩኝ ቶሎ በሉ። እንደዛ አይደለም በቃ ዝም በይጃ። እኔ ምን አልኩኝ? ኤርሚን ያወራው እኔ አይደል? ኧረ እኔ ነኝ ያወራው። ጠይቁኝ፣ በዚህ ወሬ የምትጠይቁኝ ከሆነ ምንድን ነው የምትሉት? ናሽ ስማ ቆይ አይሉም። አይኔ የተሰማሁትን ነው እንግዲህ። ኧረ ወፍ የለም እያሉ እቺን በጣም በቃ እቺ ጥሩ ሰራተኛ ነች እንትና ጋር ትስራ ለከሌ ትስራ ምናምን አይሉ አይሉም እንደዛ እንጂ። እሺ ቆይ አረቦ ነው። ቆይ ጥያቄ ልጠይቃችሁ። አሰሪው ሆኖ ማለት ነው በጣም ጥሩ ሰራተኛ ስትሆኑ በቃ ጸባዩ ጥሩ ስለሆነ የሆነ ቢዝነስ ልክፈትላትና በራሷ ትኑር ምናምን ይላሉ ወይስ ደግሞ ይላሉ እያሉ ነው? ይሄው አያቸው። ጥሩ ሰራተኛ ስለሆነች ላይክ የራሷን ቢዝነስ ትስራ ልክፈትላት ነው የሚሉት ወይስ በቃ ከሌጋም ትስራ ምናምን ብለው ነው የሚሉት? ቶሎ በሉ። አይሉም። ኖ አይሉም። ጭራሽ አይሉም። ይሄው የግል ቢዝነስ ያስጀመሯችሁ ሰዎች አሏችሁ። ለልጄ ይላሉ በቃ የሚለው አለ፣ የማይሉ ይኖራሉ። በቃ ለልጄ ይላሉ፣ ለልጄ ይላሉ። ላይ ከክፋት እኮ አይደለም። ገባሽ አይደል? ይኸውልሽ ለምሳሌ እዚህ ዱባይ አካባቢ ስትሄጂ ማለት ነው እንትኖች ሹፌሮች እንዳለ ካይሻቸው ፓኪስታን ናቸው ብዙዎቹ። በጣም ብዙ ከየት ነው ስታያቸው ፓኪስታን ነው የሚሉት። ኢትዮጵያ ደግሞ ልክ አረብ ሀገር ሲሄዱ ሜንታሊቲያቸው እህቶቻችን ሴልስ ላይ ያሉ የማዳም ቅመም የሚሆኑ አሉ። ወንዶች ደግሞ ኮንስትራክሽን አሉ።
ሳውዲ ደግሞ ሲሄዱ እረኞች ምናምን ነው የሚሆኑት። ሌላ ስራ ሳይኖር ቀርቶ አይደለም ባይዘው። ግን ምንድነው በጣም አሁን ዱባይ ላይ የተለመደው ምንድነው የተወሰኑ ሰዎች ናቸው ከዛ ነገር ፈንቅለው ወጥተው ቢዝነስ ውስጥ ገብተው ምናምን ጣጣጣ ብለው የሚሉት እንጂ ደሞዝተኛ ነው የሚሉት። ለምን ማይንድ ሴታችን እንደዛ ነው፣ እኛ ኑሯችን ማለት ነው። ፓኪስታኖች ደግሞ ከሀገራቸው ሲወጡ ሄደው ሹፌር መሆን ነው የሚያስቡት አይምሯቸው ውስጥ። አረቦችም ደግሞ እነዛ ሰራተኞችን የሚያዩዋቸው በቃ ሰራተኛ አድርገው ነው የሚያዩዋቸው። ገባሽ አይደለ? ሁሉንም እያልኩ አይደለም የሚመስለኝ። አሁን ከዚህ አንፃር በቃ ሰራተኛ ናቸው። ከመጥፎ አስበው ሳይሆን እቺ ሰራተኛ ጥሩ ሰራተኛ ስለሆነች በቃ ምን አለ እከሌም እንደዚህ አይነት ሰራተኛ ቢኖራት ከሚል ፍቅር ይመስለኛል እንጂ ጥሩ ነገር እኮ ትመኛለች። ገባሽ አይደል? አንቺ አትመኝም ለምትወጂው ሰው ጥሩ ነገር? ለምወደው ሰው ጥሩ ነገር አንድ ሰው ለጓደኛ ደስ የሚል ነገር ነው ለምትወደው ሰው። ግን እኔ አላምንም ነው በዛኝ። እኔ አላቅም። ጊፍት ጋላሪ ጋይስ ቼክ አድርጉልኝ። ጊፍት ጋላሪ የቻለን ሰዎች ለመምላት እንሞክር። እኔ ዛሬ ጊፍት ጋላሪ ከሞላ አልገባም። ሰሞኑን በቃ ጠፋሉ ለተወሰነ ነገር። ካልሞላም ለነገሩ ልጠፋ ይችላል። አስጠልቶ ካልሞላ ቢያንስ ነገር ገባ። በጣም ብር አላቸው ጋይስ። ብሩን ከየት ነው የሚያመጡት? ጥሩ ሰራተኛ ከሆንክ ለዘላለም እነሱ ጋር እንድትሰራ ነው የሚፈልጉት። ኦፍ ኮርስ እኮ እንደዛ መፈለጋቸው እኮ ክፋት አይደለም። አንዳንዶችም ብሎ ሲያሽቀብጡ ነው እንዴ። ኦኬ እዛው ያስቀሩሃል፣ አትውጣ ምናምን ይሉሃል። ጥሩ ሰራተኛ ነው። አይ ግዴታ ሳይሆን ኦፍ ኮርስ ሰራተኛ ሆነሽ እስከሄድሽ ድረስ አሁን ጥሩ ስትሰሪ በቃ ተንከባክበው ምን ብሎ በማንኛውም መንገድ እነሱ ጋር ማድረግ ማለት ነው። ብርም ይጨምራሉ። እኔ እንጃ እሱ ይጨምሩላችኋል ደሞዝ ጋይስ ጥሩ ስትሆኑ እና ታዲያ ጥሩ ሰው ነው ታዲያ ብር ነው እንደሚጨምሩላቸው። እንወጣለን ይላሉ። ታዲያ ብር ይጨምሩላችኋል እንወጣለን ስትሉ? አዎ አዎ እያሉ አዎ። እዚህ ይኸውላችሁ አሉ እኮ አረቦች ብቻ እኮ አይደሉም ባይዘው። ግን እኚህ ሞሮኮዎች አሉ የሚያሰሩ የተለያዩ አሉ ባይዘው። ኢትዮጵያዊም ሆና እኮ ማዳም ልትኖር ትችላለች። ታውቂያለሽ? አኒ እዚህ እንደዛ ይመስልሽ? አሁን አንዷን አበሻ መንገድ ላይ እኔ በህይወቴ የማልወደው ነገር በሰው ነገር ጣልቃ መግባት አልወድም። ታውቂያለሽ? ከዛ ከሚኪ ጋር እየሄድን እንዲህ ቆማለች እና እንደማልቀስ ምናምን እያለች ነው መንገድ ላይ። ከዛ ሄዶ ሚኪ ያናገራቸው። እንዴት ነው ምንድን ነው ምን አድርጋ ነው? በቃ ትተኛለች አለ። ቁጭ ላይ ወጥተያሩ ሊያስወጣት መሰለኝ። ትተኛለች በቃ ደሞዟን የዛሬ የሆነ ቀን እንደዚህ እንስጣት ምናምን ብለው ልጅቷን ስጠይቃት ፓስፖርት አለሽ? ፓስፖርት የለኝም። እንዴ አለሽ? የለኝ። ዱባይ ላይ አሁን ቤት በኩል ነው የሚገባው ጋይስ ያለ ፓስፖርት ወይስ ጥለው ነው ፓስፖርት እንትን ያለሽ? የለኝም። አሁን እቺ ልጅ ይዛችሁ የት ነው የምትሄዱት? በምን ነው የምትከራከሩት? ፓስፖርት ቀላል ነገር እኮ ነው ጋይስ። ኤምባሲ ሄዳችሁ ፓስፖርት ማውጣት ማን ነው ሚግሬሽን ሄደ ማውጣት ቀላል ነገር። እኔ ለምን እንደሆነ አላውቅም። ያዙ ህጋዊ ሆኑ ስትኖሩ። እሺ ጋይስ የትም ሀገር ስትኖሩ ምንድነው የጨስከው? ኤልዋያ መጋኛ ያጨስሽ ረጁና ቢራቢሮ ለክላፍ ሰተናል። የስ መጋኛ ያጨስሽ በተኛሽበት መጥቶ እንቅ ያርግሽ። በመልካምነት ጡመና ዛሬ የሚል ሪከርድ ባለማድረግ ተባበሩኝ ፕሊዝ። አይሰማም ግን እሱ ድንስ ያለ ነው። እናንተ ሰው ሜንሽን አድርጉኝ። ሰው ይሰማችሁ ነው። ሜንሽን አድርጉኝ እንዴ። ታዲያ እየተናገረች ዝም ልበል እንዴ? ምን ያጨስከው ይባላል እንዴ? እዛ አጠፋሪ ሰው ምን የሆነ ነገር ስትናገሪ ማለት ነው። ጊዜያቸውን በምንድን ነው የሚያሳልፉት? ስራቸውን ከሰሩ በኋላ እነማን ስለምን እያወራህ ነበር? ስራቸው ምን ስራቸውን ከጨረሱ በኋላ በምንድን ነው ጊዜያቸውን የሚያሳልፉት? አሬ አላውቅም። ጠይቃቸው ራስህ ማማዬ ቲንክ ሰውን ምን ችግር አለ ብትጠይቅኝ ከጀመርክ አይቀር። ኦኬ ጋይስ ምንድን ነው የምትሰሩት? ጋይስ ምንድን ነው የምትሰሩት? ያው ግማሾቹ እኮ እዚህ ናቸው። እናንተን በመከታተል እናንተን በማየት ምን ላድርግላችሁ? ቲክቶክ
ምን ልሁንላችሁ ደግሞ ምስኪን ናቸው እኮ ደግሞ የዋህ ቪዛዋን እያራዳለች ዌልካም ብሮ በጣም እግዚአብሔርን ትክክለኛ ደግሞ አንድ አይነት ናቸው። ማርያም ባህሪያቸው ራሱ የዋህ ናቸው። እንዴ ሰብርዬ የት ነው ያለሽው ግን አንቺ ልጅ? በትክክል እናንተ ናችሁ ግን በትክክል ምን አይሆኑ ይሉት ለማን ናቸው? ሌላ ቦታ የሆነ ኮመንት ላይ ማን ነው ጋይስ? ከዚህ ውስጥ አላችሁ እንደዛ የምትሉት ይሄ በትክክል አዎ እውነት ነው። አዎ በትክክል አይቼዋለሁ። ከዛ የስኔክ ምናምን ምልክት መታደር እናንተ ናችሁ ወይስ ሌላ? አውጡ ከውስጣቸው ጋይስ ሶስት ሰው ሁለት ሰው ጋይስ ሁኔታው ጋይስ አንድ ሰው ጋይስ አንድ ሰው አውቃለሁ ኤግዛክትሊ አንድ ሰው ጋይስ ሚሚ አውቃለሁ እፈርማለሁ እንደዚህ በመንትን አንድ ሰው ፍርም ማለት ነው። አንድ ሰው ጋይስ ነው የሆነ ነገር ተዛልቶ አንድ ሰው ጋይስ ካውን ቤሩት ነሽ የኔ እናትሽ አንድ ሰው ሁለት ሰው አቀሳሳሪ ነን። አራት አቀሳስሩም እናንተ መልካም ልብ ያላችሁ ይኸውልሽ ለሰው ጥሩ የምትመኙ እግዚአብሔርን ስነ ስርዓታችሁ ደግሞ ስትወዱ ደግሞ ከልባችሁ ነው። ከለከለ አትወዱም። ስለማን ነው የምታወሪው ጃኒ? በቃ የሆነ ዲፕ ነገር ናችሁ። ስለማን ነው የምታወሪው? ስለአንተ ምን አገባ? ጥያቄ ነው እንዴ? አይቻልም። እሺ ተፋታኝ መሳቅ አታብዛ ደግሞ እና ደግሞ ሌላ እኮ ሀሳብ እንድሰጥበት እኮ ነው። ስለማን ነው ያልኩት? አይቻልም ሀሳብ መስጠት። እሺ አውራ። ስለማን ነው? ስለአንተ እንዴ እናንተ እያልሽ እኔ አርጅቻለሁ እንዴ? አንተ እያልሽ የምትጠሪኝ ናጋየሽው እኛ ጋር ገና 7 ሰዓት ነው። እኔ አሁን እንደሱ አይነት ቦታ መሄድ እፈልጋለሁ። እንደ ኢትዮጵያ የሚመሽበት እዛ የሚነጋበት ስንት ሰዓት ነው ማለት እፈልጋለሁ። ከእናንተ ጋር ጋይስ ላይ ብዬ ገባሁ። ጨጓራዬን አመመኝ።